ይኸውልህ ቃል በቃል ከዛ ይሞታል ይገዳል። አንድ ደቂቃ ብቻ ቃል በቃል መልስና ከዛ ይሞታል ይገዳምጣለሁ። እሺ ከዛ የተገለጠበት አይደለም መንገድ እንድንግባባ እንዲገባኝ ማለት ነው። እሱን ትነግረኛለህ። እሺ ችግር የለውም። እግዚአብሔር ተገልጾ ታዝሏል። እንዴት መሰለህ በእኛ ክርስትና የምናምነውን ልንገርህ። እኔ አይደለም ክርስቲያኑ እኔ ነኝ አይደል? የማምንበትን ልንገርህ፣ የምናምነውን ልንገርህ። አይ እኔ አወለኝና በቃ ማሻአላ ዋናው እሱ ነው። ስለዚህ ያ አምላክ የምትለው እግዚአብሔር ቅድም አልታዘለም ብለህ እድል እሰጥሃለሁ ፕሊዝ፣ ወላሂ እድል እሰጥሃለሁ አዳም። ያው አምላክ እግዚአብሔር ታዝሏል። ቅድም አልታዘለም ብለህ ነበር። ያው መጽሐፉ ሲከፈት ግን ታዝሏል። አንተም ደግሞ አምነሃል። ዋናው በፈለገ መንገድ ይገለጽ፣ የታዘለው ግን እግዚአብሔር ነው። እግዚአብሔር ታዝሏል፣ በፈለገ መንገድ ይገለጽ ግን። ስለዚህ ዋናው ወገናችን ይያ የምታመልከው አምላክ ይታዘላል። አሁን 2 ደቂቃ አለ አውራ። እሺ አመሰግናለሁ ኢምሩዬ። ምን መሰለህ በመጽሐፍም በታሪክም በእናንተም እርግጥ ተውራትም ባይኖር እናንተ ጋር በአባባል ደረጃ ትሰማላችሁና ለምሳሌ ፈጣሪ ለሙሴ ሰማኝ ኢምሩዬ አስጨርሰኝና ትመልሰኛለህ ካልሆነ ሳይሆን እኮ ጥያቄ ኦልሬዲ ኦን ዘ ፖይንት ነኝ። ይኸውልህ ለሙሳ ወይ ደግሞ የተገለጠለት በእሳት ነበልባል ነው። ፈጣሪ የተገለጠለት ማለት ነው። ያ ማለት ፈጣሪ እሳት ሆነ ማለት አይደለም። ገብቶሃል? ፈጣሪ በተለያየ አጋጣሚ ለነቢያት ለኖሆም ተገልጾለታል። አዳምንም አናግሮታል። እንደውም እዚች ጋር አንተ እንድትመልስ አይደለም እያቀላቀልከው ፕሊስ አቀላቀልከው። አንደኛ በእሳት የተገለጠው መልአክ ነው እንጂ እግዚአብሔር አይደለም። እግዚአብሔር በመልአክ በኩል ተናገረ እንጂ ሊተራሊ እግዚአብሔር አልተገለጠም። ሁለተኛ ነው ጥያቄያችን ስለ እግዚአብሔር ሳይሆን ስለ እግዚአብሔር መገለጽ በእሳት ሳይሆን ስለመታዘሉ ነው። እግዚአብሔር ታዝሏል እየተባለ ነው ያለው። ዋና ኢን ኤኒ ሚንስ በየትኛው ሚንስ እግዚአብሔር ታዝሏል የሚለውን እንድታረጋግጥልኝ የፈለኩት እሱ ላይ ቆመህ ካወራህ አውራ፣ ካልሆነ ግን ውይይቱ አልቋል። እዛ ላይ መልሶ ክፈተው መጽሐፉን ክፈተውና መጨረሻ ላይ የመጨረሻው ምዕራፍ ጋና መጀመሪያ ማለት ነው መጨረሻ ላይ ነበርነው ፓርት ላይ ምን ይላል? የመጨረሻው ፓርት ላይ አሳልፈው ይሄኛውን አሳልፈው የመጨረሻው ያስነብ ይሄ ነው መጨረሻ ያነበብኩት። የመጨረሻው ነው መጨረሻ ያነበብኩት ይሄን ነው ወገኔ፣ አላወቅኩም። እሺ እዚህ ጋር ያው ሶስቱም ሽማግሌዎች ይላል። ሶስቱም ሽማግሌዎች ተነስተው ቆመው ይላል ለአባታችን ገብረ መንፈስ ቅዱስ በአንድነትና በሶስትነት ተገለጹለት። አየህ ከዛ በኋላ ነው የተገለጹለት ኖርማሊና። ቆይ ፈጣሪ የሚሰራው ነገር አለ ብለህ ታምናለህ? መጀመሪያ ፈርዶም ነበር። እኔ ከመጠየቅ በፊት አንዴ ያላስቆመህና መጀመሪያ እኮ ባልንጀራ እንደሆኑ ሽማግሌዎች እንደሆኑ የገባው አዝሏቸዋልም። ካዘላቸው በኋላ ግን አልገባውም ነበር። ከዛ እነሱ ያደረጉ አልገባውም ጠየቃቸው። ከዛ አባታችን ገብረ መንፈስ ቅዱስ ግን አለ ያው እዚህ ጋር ተመከተ ያው ከወዴት ታውቀኛለህ አለው ካለ በኋላ በዛን ጊዜ ተገለጡለት። ስለዚህ እግዚአብሔር ታዝሏል የሚለውን ፖይንት እንድታመን የፈለጉት ዋናው ግን አምነሃል። ቀጥሎ እግዚአብሔር ሁሉ ነገር መሆን ይችላል ነው ያልከው። ስማኝ ይምሩዬ ምን አለ መሰለኝ አሁን በክርስትና እኔ ክርስቲያን አይደለም። አሁን ለምሳሌ በዕለተ ምጽአት የምንጠየቀውን ጥያቄ 1 ደቂቃ ስጠኝና ልንገርህ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ይለናል ኢየሱስ ክርስቶስ ማለት ነውና ለምን ነች የት አግኝተን አበላን ሲሉ መጽሐፉንም ታውቀዋለህ። ለአንድ ነዳይ ለአንድ ደሃ ሰው ያበላችሁት እኔን እንዳበላችሁ ነው። አንድ መጽሐፉን ፕሊዝ ብያኩ ነው አይደለ? እባክህን አንዴ እሺ ሐቢቢ አዳምጠኝ። ብታወራ እኮ ደስ ይለኛል፣ ግን ደግሞ ርዕሱ ላይ ቆመህ ልታወራ አልቻልክም። ስለ ትንሣኤ አላወራንም። ምንም የመጋኝ ፖይንት አታወራ። እግዚአብሔርን ድሃዎችን ማብላት እግዚአብሔርን እንደማብላት እናውቃለን። ዋናው ፖይንት እዚህ ጋር የታዘሉ ሽማግሌዎች ሊትራሊ እግዚአብሔር ላይ ተገለጡ። ቁሞ አይተዋቸው ቁሞ ያያቸው መጣቸው ሽማግሌዎች ናቸው። አብርሃም ቤት ስላሴ የመጣው አብርሃም ቤት ስላሴ እንደመጣ ሁሉ እነዚህም ሽማግሌዎች ሊትራሊ አምላክ ናቸው። አምላክ የተገለጸበት መንገድ ነው። ይሄን ነው ልትመልሰው አልቻልክም። ኤኒዌይ ያው ከዚህ በላይ አንድ ደቂቃ ስጥና በቃ አጠቃለሁ። እሺ አንድ ጥያቄ መልስልኝ። ለምሳሌ በኢስላም አስተምሮ የሰማዕት ነፍስ ጀነት ውስጥ በወፍ መልክ ነው የምትገለጠውና ያቺ በወፍ መልክ የምትገለጠው ነፍስ ወፍ ነች ነፍስ ኖርማሊ አለ። አንተ ምናልባት ወይ ታውቀዋለህ ወይ አታውቀውም። አንድ የመጨረሻ ጥያቄ ልጠይቅህ።
ኖ አይደለም፣ እኮ ፍትሃዊ መሆን አለብን እንጂ ያቆይ አዳምጠኝ። እዚህ ጋር የሚያዳምጡ 4 ክርስቲያኖች አሉ። ስለዚህ እነሱ ምድር መስጠት አለ። አንተ እስካሁን 3 ጥያቄ ጠይቀሃል፣ ተጠይቀሃል። ስለዚህ በቃ አለ ዛሬ ረፍት። በገነት ውስጥ ያለችዋ ነፍስ በወፍ መልክ ትገለጣለች የሚል የለም። እኔ አላውቅም እንደዛ የሚል እስካሁን አላየሁም። የሰማዕት ነፍስ በወፍ መልክ አንድ ኢስላም ሰማዕት የሆነ ኢስላም ነፍሱ በገነት ውስጥ በወፍ መልክ ትቀመጣለች ይባላል እና ቼክ አድርግ። የት ማስረጃ? አይ ማስረጃ አቅርብልኛል። ስለ ታሪኩን አውቀዋለሁ። ኖርማሊ እኔ አሁን ያቺ ነፍስ ግን ወፍ ነፍስ ነች። አንዴ ኧረ እባክህን አውቀዋለሁ። ማስረጃ አለ? ለመጨረሻ ጊዜ የምጠይቅ ማስረጃ አለ? ችግር የለውም። አይ ችግር የለውም። የሚሰማን ሰው ችግር አለው። ማስረጃ አለ? የሚሰማን ሰው ይደርስበት ይምሩዬ። ችግር የለውም። ማስረጃ ይዘሃል አሁን? ስለ አሁን እኮ ጀነራል ናውሌጅ ነው እያወራን ያለ ነው። ስለ እኔ ይሄኛውን ተዘጋጅ ደግሜ ጠይቅ ይሆን ይውያጊ አሁን ማስረጃውን ይዘሃል? ሚውት አድርጌሃለሁ። አንሳና መልስልኝ። ማስረጃውን በእጅህ ይዘሃል? ማስረጃ አለ ለምታወራው? አንተ የለም ካልክ ችግር የለውም። እኔ ቢኖርም ባይኖርም ችግር የለውም። አንተ ማስረጃ አለ? እኔ እንዳለ የለም ካልክ ችግር የለውም። ማስረጃ አለ? ችግርም አለ። ችግር የለውም። ይሄ ያማል እንዴ? ችግርም አለው። አዳምጠኝ። ችግር አለው። ችግሩ ምንድነው? ካለ ማስረጃ እያወራህ ነው ያለው። ካለ ማስረጃ እስልምና እየቀጠፍክ ነው ያለው። ደግሜ ለመጨረሻ ጊዜም ጠይቅህ። በእስልምና አንድ ሰው ሲሞት የመስዋዕት ነፍስ በገነት ወፍ ናት ያልክበት ማስረጃ አለ? አለ ማስረጃ? አያቸው ካለ ማስረጃ የሚያወራ በቃ እናመሰግናለን። የለህም። ስለዚህ ሌላ ጊዜ ታማ። ዋናው ግን አምላኮችህ እንደሚታዘሉ ማመንህ ነው። ጨርሰናል። ከዚህ በኋላ ጀማ ክርስቲያን አታስገቡ። ሰዓቱ ስለሄደ ወደ ማጠቃለያ እንሂድ። ጃ ካለ ሊዲያንና ኢን 5 ደቂቃ ወስዳ አስተናግዳቸውና ኢንሻአላህ ዛሬ ግዴታ መውጣት አለብኝ። ይገርማችኋል እስካሁን ወላሂ አልተኛሁም ከትናንትና ጀምሮ።